ዛሬ እስቲ ደስ የሚል ታሪክ ልንገራችሁ እና ከኛ ከሰዎች ጋር የሚገጥም በተለይ ከባህሪያችን ጋር የሚገጥም ታሪክ ነው የምንነግራችሁ። በመጀመሪያ ግን ለቤት አካውንቱ አዲስ ነው፣ ሰብስክራይብ ማድረግ እንዳትረሱ ደግሞአለው እንዳትረሱ። እና ታሪኩ አንድ ንጉስና ደሃ የነሱ ታሪክ ነው የምነግራችሁ ማለት ነው። ደሃው እና ንጉሱ መንገድ ላይ ነው የሚገናኙት። ንጉሱ አጋጣሚ እያለፈ እና አንተ ምስኪን ደሃ ሆይ እስኪ የምትፈልገውን ነገር ንገረኝና ላሟላለህ ይለዋል። ከዛ ደሃውን መልሶ ንጉስ ሆይ አንተ ለኔ ምንም ነገር ማድረግ አትችልም፣ ማለትም እኔ በጠይቅህ በጣም ከባድ ነው፣ የምጠይቅህ ነገር በጣም ከባድ ነው፣ ይቅርብህ ይለዋል። ንጉሱም ግድ የለህም ንገረኝ ይለዋል። እንደዚህ እየተከራከሩ በቃ መጨረሻ ለንጉሱ እሺ ይለውና እሺ ምንድነው እንዳደርግልህ የምትፈልገውን ነገር ንገረኝ ይለዋል ማለት ነው። ከዛ እኔ እንድታደርግልኝ የሚፈልገው ነገር ይህንን ኩባያ ፈለግከው ነገር እንድትሞላበት ነው፣ ሞልተህ እንድትሰጠኝ ብቻ ነው ይለዋል። እሺ ይህማ በጣም ቀላል ነገር ነው ይልና ንጉሱ አጠገቡ ባሉ ሳንቲሞች ይጨምርበታል። ግን ሳንቲሞቹን በጨመረ ቁጥር የት እንደሚሄድ አይታወቅም። በቃ ባዶ ይሆናል ማለት ነው። አሁንም ይጨምራል ባዶ፣ አሁንም ይጨምራል ባዶ፣ አሁንም ይጨምራል ባዶ። ከዛ ግራ ገባው። ከዚህማ እንዴት ይህንማ ሳልሞላ አልሄድም ይልና የተለያዩ ወርቆችን እንደዚህ ምንም ማዕድናትን እያመጣ ይሞላል። ግን ደግሞ ምንም ሊሞላ አልቻለም ማለት ነው። ግራ ተጋባ። ከዛ ሰዎቹም የሰፈሩም ሰው ተሰብስቦ ታሪኩን ለመስማት ቁጭ ይላል ማለት ነው። ከዛ አንተ ምስኪን ደሃ ሆይ ምንድነው ይሄ ነገር አልገባኝም ብሎ ደሃውን ይጠይቀዋል። ከዛ ደሃው ደግሞ ይሄ ኩባያ ማለት ሰዎች የሰጡኝ ነው፣ ማለትም እንድለምንበት አለ። እና ይሄ ማለት የሰዎች ፍላጎት ነው። የሰዎች ፍላጎት መቼም እንደማይሞላ ፍላጎታችን ብዙ እንደሆነ፣ ለምሳሌ እኛ አሁን ዶክተር መሆን እንፈልጋለን። አንድ ሰው በዚህ ነገር ተሳካለት ሲባል ወደ እሱ መሄድ እንፈልጋለን። በዚህ በኩል ደግሞ አንዱ በዚህ መንገድ ተሳካለት ሲባል ወደዛ መሄድ እንፈልጋለን። ይሄ ፍላጎታችን እንዳይሟላ ከሚያደርጉ ነገሮች አንዱና ዋነኛው ነው ማለት ነው። ምክንያቱም የምንፈልገውን ነገር አንድ አቋም ይዘን መሄድ አለብን ማለት ነው። ለምሳሌ መሆን የምንፈልገው ዶክተር ከሆነ ያን ነገር ላይ ፎከስ አድርገን በዛ ነገር በደንብ መስራት፣ በደንብ ማጥናት፣ በደንብ ስኬታማ ለመሆን መጣር ነው እንጂ ያለብን ብዙ ፍላጎት ባለን ቁጥር ልክ እንደዛኛው ኩባያ መቼም አይሞላለንም፣ ከአንዱም ሳንሆን እንቀራለን ለማለት አስቦ ነው ማለት ነው ይህንን ምሳሌ እየተጠቀሙ። ስለዚህ የሁሉንም ሰው ሁኔታ አይተን ሳይሆን አንድ ያመንበት ነገር ላይ እዛ ላይ ጥረት ማድረግ፣ በዛ ነገር ላይ ስኬታማ እንድንሆን ራሳችንን ዝግጁ ማድረግ ይኖርብናል እንጂ ወደ ብዙ ነገሮች ትኩረት ማድረግ የለብንም ማለት ነው። በቻልነው አቅም እንጂ ያለ አቅማችን መንጠራራት የለብንም ነው ምላችሁ። አካውንት አዲስ ነው። እንደዚህ አይነት የተለያዩ ታሪኮችን ለማቅረብ እጠቀማለሁ ብዬ አስባለሁ። እና ደግሞ እንደዚህ አይነት ነገሮች እንዲቀርብላችሁ የምትፈልጉ ሰዎች ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ። መልካም ጊዜ። ቻው።